ቲክቶክ ከዚህ በኋላ ጉድ ሆነ ይመስላል። ምክንያቱም አንድ አፕሊኬሽን ተሰርቷል። ቲክቶክ ተጠቃሚውን ሊያጣ ነው። ይህንን ልላችሁ የቻልኩበት ምክንያት ነው ላይክ እንደ ቲክቶክ አይነት ፕላትፎርም ነው። ይህን አፕሊኬሽን ካላያችሁት ዛሬ መጀመር አለባችሁ። የመጀመሪያ $60 ዊዝድሮ አድርገናል ማለት ነው። ከሰሞኑ እንግዲህ በጣም በብዙ ሶሻል ሚዲያዎች ላይ ሲዘዋወር የነበረ አንድ አፕሊኬሽን አለ። እሱም ደግሞ በዘር ይባላል። ተሜሎ እንዳያችሁት ማለት ነው። እና እንግዲህ በጣም ብዙ ሰዎች ገንዘብ መስራት ይቻላል በዚህ አፕሊኬሽን እያሉ እያስተዋወቁ ይገኛሉ። በጣም ብዙ ኢንፍሉዌንሰሮች፣ ኮንተንት ክሬተሮች፣ ኢንፍሉዌንሰር ለማለት እንኳን ይከብዳል። ኮንተንት ክሬተሮች ይህን ያህል ገንዘብ ሰራው፣ ይህን ያህል ገንዘብ አወጣውኝ እያሉ ሲናገሩ አይታችኋል፣ ሲያሳዩም አይታችኋል ማለት ነው። እንዲሁም ደግሞ እናንተም ይህን ተመልክታችሁ ገንዘብ እሰራለሁ በማለት ወደዚህ አፕሊኬሽን ገብታችሁ እየሞከራችሁ እየጣራችሁ እያየው ነው። በተለያዩ ቴሌግራም ሊንኮች ይላኩልኛል፣ ኢንቫይት አድርግ ግባና ምናምን ነገር እያሉ ሪፈራል ኮድ ይላክልኛል ማለት ነው። ስለዚህ ነገር ያዋጣል ወይ መስራት ስላላችሁ የሚለውን ነገር በዚህ ቪዲዮ አሳያችኋለሁ። ግን እንግዲህ ዋናው ነጥቤ ምንድነው? በጣም ብዙ ሰዎች ይህንን አፕሊኬሽን እየተቀላቀሉ ይገኛሉ። እንግዲህ ከ8 ወር በፊት ነው ይህ አፕሊኬሽን የተጀመረው። በ6 ወር ውስጥ ነው 100,000 ዩዘሮች የገቡት። ከዛ ደግሞ አሁን ከ4 ቀን በፊት ነው 400,000 ዩዘሮች እንደገቡ የተናገሩት ማለት ነው። ከዛ አሁን ደግሞ ላይ ስናየው ወደ 535,000 ዩዘሮች ተጠግተዋል የዚህ አፕሊኬሽን ተጠቃሚዎች ማለት ነው። በጣም ዩዘሮቹ በጣም እየበዙ ነው። ይህ ማለት ደግሞ ኢትዮጵያ ላይ በጣም እየተስተዋወቀ ስለሆነ ነው ይህ አፕሊኬሽን እንደዚህ ዩዘሮቹ እየጨመሩ የመጡት ማለት ነው። በጣም ብዙ ሰዎች ደግሞ ገንዘብ አገኛለሁ በሚል ተስፋ ጊዜያችሁንና ገንዘባችሁን እዛ አፕሊኬሽን ላይ ስታደርጉ አይቻለሁኝና ይህ ነገር ያዋጣል ወይ የምር መስራት ሳለባችሁ የሚለውን ነገር በዚህ ቪዲዮ ለመዳሰስ እሞክራለሁ ማለት ነው። አብራችሁን ቆዩ። ለመጀመሪያ ጊዜ እንግዲህ ስለዚህ አፕሊኬሽን የሰማሁት ቲክቶክ ላይ ነበረ። ስክሮል በማድረግበት ሰዓት ነው ይህንን አፕሊኬሽን እየከፈላቸው እንደሆነ የተናገሩት እና እስኪ ልሞክረው በማለት ወደ አፕ ስቶር ፕሌይ ስቶር ላይ ሄጄ ዳውንሎድ አደረኩት። ገባሁኝ፣ ዩዘርኔም ከፋፈትኩኝ። ከዛ በኋላ እንደተናገሩት ከሆነ ቪዲዮ ስትለቁ ይከፈላቸዋል ነበር። በቪው እንደሚከፍል ነበር የሰማሁት። ገብቼ ፖስት አደረኩኝ የሆነ ቪዲዮ ምናምን ነገር 2-3 ቪዲዮ ፖስት አደረኩኝ። አቲንክ ምንም አይነት ቪው የለም ማለት ነው። ከዛ ደግሞ 3 አይነት አማራጮች አሉ ገንዘብ የምትሰሩባቸው ማለት ነው። አንደኛው ሪፈራል ኮድ በመስጠት ነው። ሁለተኛው ደግሞ ነው ገንዘብ መስራት የምትችሉት። በጣም ብዙ የምታውቋቸው ኢንፍሉዌንሰሮች ወይም ደግሞ ኮንተንት ክሬተሮችም ያን ተጠቅመው ነው ገንዘብ እየሰሩ የሚገኙት ማለት ነው። ሁለተኛው ደግሞ በቪው ነው። ሰው ገብቶ የናንተን ቪዲዮ በተመለከተላችሁ ቁጥር ብር ይከፍላችኋል። ምን ያህል ብር የሚለው ነገር ነው ዋናው ጥያቄ ማለት ነው። ከዛ ደግሞ በሶስተኛው ደግሞ በየቀኑ በገባችሁ ቁጥር አንዳንድ ፖይንት ይሰጧችኋል ማለት ነው። ይህ ደግሞ ቀጥታ የምታወጡትም አይደለም፣ እንደ ኮይን ተጠራቅሞ ወደፊት ወደ እንደ ሃምስተር ኮምባት ማለት ነው። እንደዛ አይነት ነገር ነው። ይሄን ያለም አሪፍ የሚባል ነገር አይደለም። ነገር ግን አሁን በጣም ብዙ ሰው መስራት እየፈለገ እየሞከረም ያለው በምንድነው? በቪው ነው ማለት ነው። ከዛ ወደ አፕሊኬሽኑ ገብቼ ለማየት ሞከርኩኝ። የተለያዩ እንትኖች ላይ እየገባው እየተመለከትኩኝ ነበረ። እንግዲህ ይህ አፕሊኬሽን በ10,000 ቪው ነው $1 የሚከፍለው። በ1,000 ቪው የሚከፍለው $0.01 ነው። ኢማጂን 1,000 ቪው ማለት 0.1 ማለት ወደ 10-15 ብር እንደዛ አካባቢ ነው በኢትዮጵያ ስንመተው ማለት ነው። ወደ ኢትዮጵያ ስናሰለው 15 ብር ነው ማለት ነው። በ1,000 ቪው 15 ብር ይከፍላል እንደማለት ነው። ወይም ደግሞ በ10,000 ቪው 150 ብር ይከፍላል እንደማለት ነው። ወደ ኢትዮጵያ እንትን ስንለው ማለት ነው። በኢትዮጵያ ብር ስናሰለው $1 150 ስለሆነ ማለት ነው ዋጋው። ስለዚህ 10,000 ቪው ቲክቶክ ላይ ቢሆን ድሮ ቀላል ነበር ለማግኘት ማለት ነው። ወደዚህ አፕሊኬሽን ስትመጡ ግን አብዛኛው ሰው የሚገባው ገንዘብ ለመስራት ነው። ስክሮል አድርጎ ቪዲዮ ለማየት አይደለም። የእግር ኳስ ወይም ደግሞ የስፖርት ቪዲዮ ለማየት አይደለም ወደዚህ አፕሊኬሽን እየገባ ያለው ማለት ነው። ሁሉም ሰው ኢንቴንሽኑ ገንዘብ መስራት ነው። ሁሉም ሰው ኢንቴንሽኑ ገንዘብ መስራት ማለት ቪዲዮ ለቆ ገንዘብ መስራት ነው ማለት ነው። ስለዚህ ሁሉም ሰው ቪዲዮ ይለቃል እንጂ ማንም ሰው ቪዲዮ የሚያይ ሰው የለም ማለት ነው። ወይም ደግሞ የሚያየው ሰው በጣም ጥቂት ነው ማለት ነው። እየገባው አንዳንድ በጣም ብዙ የታዩ ቪዲዮዎችን እያየው ነበረ። 100 ምናምን ሺህ ሰው ያየላቸው ቪዲዮዎች አሉ። እነሱ ስገባ ኮመንታቸው ላይ እንዳለ ፎሎ አድርጉኝ ነው። ቪዲዮ ላይክ አድርጉ እንደዛ ነገር ነው። ከዛ ደግሞ እንደዚህ ነጥረው የወጡ ራሱ በጣም ጥቂት ቪዲዮዎች ናቸው። በጣም ጥቂት የሚባሉ ቪዲዮዎች ናቸው። ይሄ ማለት በጣም ማሲቭ የሆነ ኮንተንት እየተለቀቀበት ነው። ሁሉም ሰው ዩቲዩብ ላይ ቲክቶክ ላይ ቫይራል የወጡ የስፖርት ቪዲዮዎች እያመጣ ወደዚህ አፕሊኬሽን ይጭናል። በአንድ ቀን ውስጥ 20-30 ቪዲዮ የሚለቁ ሰዎች እያየው ነበረ። ግን ሁሉም ሰው ማለቀቀም ኢንቴንሽኑ እንጂ ማንም ሰው የሚያይ ሰው የለም። ወይም ደግሞ ወደዚህ አፕሊኬሽን ሁሉም ሰው የሚገባው ገንዘብ ለመስራት ነው እንጂ ለመዝናናት አይደለም። ወይም ደግሞ ገብቶ የእግር ኳስ ወይም ደግሞ ሌላ ስፖርቶችን ቪዲዮ ለማየት አይደለም። ስለዚህ 10,000 ቪው በዚህ አፕሊኬሽን ማግኘት የማይታሰብ አይነት ነገር ነው። በጣም አንዳንዴ
እድል ሲቀናችሁ አይነት ነገር ነው 10000 ቪው የምታገኙት እንጂ አይገኝም ማለት ነው። ስለዚህ ያላችሁ አማራጭ ምንድነው? ሪፈራል ኮድ ነው ወይም ደግሞ ሰውን ኢንቫይት ማድረግ። ስለዚህ ምን ያህል ሰው ነው የምታውቁት? ኢንቫይት የምታረጉትስ ምን ያህል ሰው ነው የምታውቁት? 10000 ሰው አስገባችሁ ነው 10000 ሰው የማይታሰብ ነገር ነው። ምናልባት ኮንተንት ክሬተር ካልሆናችሁ በስተቀር ወይም ኢንፍሉዌንሰር ካልሆናችሁ በስተቀር 10000 ማስገባት አትችሉም። ስለዚህ ልታስገቡ ልታቋቸው የምትችሏቸው ጓደኞቻችሁ ናቸው። እነሱም 10 ቢሞሉ ነው 10ሩን አስገባችሁና $1.5 ተከፈላችሁ ነበር። ከዛ በኋላ በቃ ያላችሁ አማራጭ በየቀኑ የገባችሁ አንዳንድ ነጥብ መሰብሰብ ነው። ከዛ ደግሞ አለፍ ሲል ደግሞ ቪዲዮ እየለቀቃችሁ ቪው ማግኘት ነው። እንዳልኳችሁ 10000 ቪው ነው $1 ለማግኘት 10000 ቪው ማግኘት የማይታሰብ አይነት ነገር ነው። ስለዚህ ይሄን አፕሊኬሽን ገብታችሁ የምትጠቀሙ ሰዎች ብታቆሙ ብዬ ነው የማስበው። ምንም አይነት ገንዘብ ታገኛላችሁ ብዬ አላስብም። በጣም ብዙ ሰዎች እየገቡ ኢንቫይት አድርጉኝ፣ ፎሎ አድርጉኝ 10000 ቪው ለማግኘት ለ10000 ሰው መልእክት ልትልኩ ነው ማለት ነው። ኢማጂን እንግዲህ 10000 ሰው ለ10000 ሰው ሜሴጅ መላክ በራሱ እኮ አንድ ቀን አይበቃም። ስለዚህ ዋና ሐሳቤ ምንድነው? ብዙዎቻችሁ ይህን አፕሊኬሽን መጠቀም አቁሙ። ገንዘብ አይከፍላችሁም። ገንዘብ ለምንድን ነው እነሱ ያስተዋወቁ ያሉት? nobody cares about you ይላሉ ፈረንጆቹ መሰለኝ። ግን ኮንተንት ክሬተሮቹ ጥቅማቸው ምንድነው? እነዚህ በጣም ብዙ ሰው በእነሱ ሪፈራል ኮድ እየገባ የሚጠቀምላቸው ከሆነ እንደምታውቁት በዛ ያለ ገንዘብ ይከፈላቸዋል። ለዛ ነው እነሱም እንደዚህ አግዝፈው እያስተዋወቁት ያሉት እንጂ ምንም ለእናንተ የምትጠቀሙት ነገር የለም። አንድና አንድ ተጠቃሚው ከዚህ አፕሊኬሽን ነው ኮንተንት ክሬተሮች ወይም ደግሞ ቲክቶክ ላይ በጣም ብዙ ቪው ያላቸው፣ ዩቲዩብ ላይ በጣም ብዙ ቪው ያላቸው ወይም ደግሞ ቴሌግራም ላይ በጣም ተከታይ ያላቸው ቻናሎች ናቸው በዚህ ነገር ተጠቃሚ ሊሆኑ የሚችሉት። ማለትም ደግሞ በሪፈራል ኮድ ሰዎችን እያስገቡ ማለት ነው። ስለዚህ እንደ አንድ ግለሰብ ምንም አይነት ጥቅም አይኖራችሁም ማለት ነው። ቪው ማግኘት በጣም በዚህ አፕሊኬሽን ላይ ከባድ ነው። ሁሉም ሰው ገብቶ መልቀቅ ነው ስራው እንጂ ማየት አይደለም። ስለዚህ ይህ አፕሊኬሽን ብዙም ጥቅም የለውም፣ ብታውቁም ይሻላችኋል። አመሰግናለሁ። በሌላ ቪዲዮ እስከንገናኝ ሰብስክራይብ በማድረግ ተከታተሉኝ። ቻው ቻው።